ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የለም ቤተሰቦች ቃላት ምስረታ በለ ቤተሰቦች እንግዲህ 7 ቤተሰቦች አሏቸው። ባለፈው ቪዲዮ ሰርቻለሁ። በእነዚህ ምን አይነት ቃላቶች እንደሚመሰረትና ምን አይነት ቃላቶችን መስርቼ ይዤላችሁ እንደመጣው እነሱን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ቪዲዮውን እስከመጨረሻው ተከታተሉ። ኦኬ፣ አሁን ወደ ትምህርታችን። ኦኬ፣ መጀመሪያ እነዚህ ፊደላቶችን አነብላችኋለሁ። ፊደላቶችን ካነበብኩላችሁ በኋላ በእያንዳንዳቸው ምን አይነት ቃላቶችን እንደመሰረቱ ደግሞ ቃላቶችን ደግሞ አነብላችኋለሁ ማለት ነው። ኦኬ፣ አሁን ወደ ትምህርታችን። ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ። ኦኬ፣ እንግዲህ በእነዚህ ፊደላት ውስጥ ምን አይነት ቃላቶች እንደመሰረቱ ደግሞ ቃላቶችን ደግሞ ላንብብላችሁ። ለማ ለማ ለማለት የመጀመሪያ ፊደል ናት። ማ ደግሞ የመፍሰስ ስንተኛ ናት? አራተኛ። ለማ የሚል ቃል እንመሰርታለን ማለት ነው። ለመነ ለመነ። እነዚህ ፊደላት የመጀመሪያ ድምጾች ናቸው። ለም የመጀመሪያ፣ መ የመጀመሪያ፣ ነ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ለመነ የሚል ቃል ይመሰርትልናል ማለት ነው። ለበሰ ለበሰ ለማለት የመጀመሪያ ፊደላት በመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ለበሰ የሚል ቃል ይመሰርትልናል ማለት ነው። ለበሰ። ወደ ቀጣዩ ስንሄድ ለቀመ ለቀመ ለማለት የመጀመሪያ ፊደላት ቀ የመጀመሪያ፣ መ የመጀመሪያ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ለቀመ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ እንግዲህ በመጀመሪያ በለ የሰራኋቸው እነዚህ ናቸው። ለማ፣ ለመነ፣ ለበሰ፣ ለቀመ። ኦኬ፣ ወደ ቀጣዩ ፊደል ደግሞ ስንሄድ በሁለተኛ ድምጽ ደግሞ ማለት ሁለተኛ ድምጽ ማለት በሉ ለሉ አይደለም እንል በሉ ደግሞ የሰራኋቸው ሁሉ ሁሉ። ሁ ማለት የሀ ቤተሰብ ሁለተኛ ናት። የለ ቤተሰብ ደግሞ እዚህ ከምናያት ሁለተኛ ናት። በአንድ ላይ ስናነባቸውም ደግሞ ስንጽፋቸው ሁሉ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሙሉ ሙሉ ማለት የቤተሰብ ሁለተኛ ናት። ሉ ደግሞ የለ ቤተሰብ ሁለተኛ ናት። ሙሉ ሙሉ የሚል ቃል ይመሰርትልናል ማለት ነው። ሁሉም ሁሉም። እነዚህ ፊደላቶች ስታያቸው ሁለተኛ ሁለተኛ ድምጽ ሁ ሁለተኛ ደግሞ ሁለተኛ ም ደግሞ የመሰለ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሉም የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ሉሲ ሉሲ። ሉ ማለት የቤተሰብ ሁለተኛ ናት ብያቸዋለሁ። ሲ ደግሞ የቤተሰብ ስንተኛ ናት? ሶስተኛ። በአንድ ላይ ስናነባቸው ሉሲ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ እስኪ በአንድ ላይ ላንብብላችሁ። ሁሉ ሙሉ ሁሉም ሉሲ። ኦኬ፣ እነዚህ መስርቻለሁ ማለት ነው። በሶስተኛ ድምጽ ምንላት ደግሞ ሊ በሊ ደግሞ ፖሊስ ፖሊስ። ፖ ማለት የቤተሰብ ስንተኛ ናት? እቺ ሰባተኛ ናት። ሊ ደግሞ የቤተሰብ ይኸው ሶስተኛ ናት። ስ ደግሞ የቤተሰብ ስድስተኛ። ፖሊስ የሚል ቃል ይመሰርትልናል ማለት ነው። ሌሊት 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 ማለት ደግሞ የቤተሰብ እዚህ ጋር የምናያት ስንተኛ ናት? አምስተኛ ያለችው ነው የጻፍኳት። ሌ ደግሞ የቤተሰብ ሶስተኛ ናት። ደግሞ የቤተሰብ ስድስተኛ። ሌሊት የሚል ቃል ይመሰርትልናል ማለት ነው። ህሌና ህሌና። ህ ማለት ያ ቤተሰብ ስንተኛ ናት? ስድስተኛ። ሌ ደግሞ የቤተሰብ ስንተኛ? ሶስተኛ። ና ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ህሌና የሚል ቃል ይመሰርትልናል ማለት ነው። ሊዝ ሊዝ። ሊ ማለት የቤተሰብ ሶስተኛ ናት። ዚ ደግሞ የቤተሰብ ስንተኛ? ስድስተኛ። ሊዝ የሚል ቃል ይመሰርትልናል ማለት ነው። እስኪ እነዚህን ፊደላቶች በአንድ ላይ ደግሞ ላንብብላችሁ። ፖሊስ፣ ሌሊት፣ ህሌና፣ ሌዝ። ኦኬ፣ እንደዚህ የሚል ቃላቶች መስርቻለሁ ማለት ነው። በስንተኛ ድምጽ ነው እነዚህን የመሰረቱ? በሶስተኛ ድምጿ። እሺ፣ በአራተኛ ድምጽ ደግሞ የመሰረቷቸው ላሳያችሁ። ወደ ላ ምንላት ላ ላ ይ
ላይ ላ ማለት የቤተሰብ ስንተኛ ናት? አራተኛ። የደግሞ የቤተሰብ ስንተኛ? ስድስተኛ። ላይ ኦኬ ላይ ይላል ማለት ነው። ወደ ቀጣዩ ስንሄድ ላም ላ ማለት የቤተሰብ ስንተኛ? አራተኛ። ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ስንጽፋቸው ላም የሚል ቃል ይመሰርትልናል ማለት ነው። ላከ ላ ማለት የቤተሰብ አራተኛ ናት ብያቸዋለሁ። ከመጀመሪያ ናት። ላከ የሚል ቃል ይመሰርትልናል ማለት ነው። ላቀ ላ ማለት የቤተሰብ አራተኛ፣ ቀ የመጀመሪያ፣ በአንድ ላይ ላቀ የሚል ቃል ይመሰርትልናል ማለት ነው። እስኪ እነዚህን በአንድ ላይ ላንብብላችሁ ቃላቶችን። ላይ፣ ላም፣ ላከ፣ ላቀ ይላል ማለት ነው። ኦኬ ወደ ቀጣዩ ፊደል እነዚህ የተመሰረቱበት ነው በአራተኛ ድምጾች። በአምስተኛ ድምጾች ደግሞ የመሰረቷቸው ላሳያችሁ። ሌ እንላታለን። ሌባ ሌ ማለት የቤተሰብ አምስተኛ ናት። ባ ደግሞ የቤተሰብ አራተኛ። ሌባ ይላል ማለት ነው። ወደ ቀጣዩ ስንሄድ ሌላ ሌ ማለት የቤተሰብ ስንተኛ? አምስተኛ። ላ ደግሞ የቤተሰብ አራተኛ። ሌላ እነዚህንም አይተናቸዋል። እዚህ ጋር ያሳየኋችሁ ናቸው ማለት ነው። ሌላ ይላል ማለት ነው። ወደ ቀጣዩ ስንሄድ ሌሊት ይላል። ሌ ማለት የቤተሰብ አምስተኛ፣ ሊ ደግሞ የቤተሰብ ሶስተኛ፣ ት ደግሞ የቤተሰብ ስድስተኛ። ሌሊት ይላል ማለት ነው። ሌላው ይላል። ሌ ማለት አምስተኛ ድርሻ የምናገኛት ናት ማለት ነው። ላ ደግሞ አራተኛ፣ ው ደግሞ የቤተሰብ ሁለተኛ። ሌላው የሚል ቃል ይመሰርትልናል ማለት ነው። እስኪ እነዚህን ቃላቶችን በአንድ ላይ ላንብብላችሁ ደግሞ ሌባ፣ ሌላ፣ ሌሊት፣ ሌላው ሌላው የሚል ቃል ይመሰርትልናል ማለት ነው። ኦኬ እነዚህ የተመሰረቱበት ስንተኛ ድምጾች ነው? በአምስተኛ ድምጾች። በስድስተኛ ድምጽ ደግሞ የመሰረቷቸው ላሳያችሁ። ል ምንላት ፊደል ናት። አሁን ልጅ ል ማለት የቤተሰብ ስድስተኛ ናት። እዚህ ከምናያት የምን ማለት ነው? ጅ ደግሞ የቤተሰብ ስድስተኛ። በአንድ ላይ ልጅ የሚል ቃል ይመሰርትልናል ማለት ልብ ል ማለት የቤተሰብ ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ። በአንድ ላይ ምን ይላል ማለት ነው? ልብ። ልክ ል ማለት የቤተሰብ ስድስተኛ፣ ክ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ልክ ይላል ማለት ነው። ልዩ ል ማለት የቤተሰብ ስድስተኛ፣ ዩ ደግሞ የቤተሰብ ስንተኛ? ሁለተኛ። ልዩ የሚል ቃል ይመሰርትልናል ማለት ነው። በአንድ ላይ እስኪ እናንብባቸው ማለት ነው። እነዚህ ልጅ፣ ልብ፣ ልክ፣ ልዩ ይላል ማለት ነው። ኦኬ እነዚህ የተመሰረቱት በስንተኛ ድምጾች ነው ማለት ነው? በስድስተኛ ድምጾች። ኦኬ ወደ መጨረሻዋ ፊደል እንግዲህ ሎ ማለት ሰባተኛ ድምጽ ናት። ሎ ደግሞ የመሰረቱት ሎሚ ሎ ማለት የሰባተኛ ድምጽ ናት ብያችኋለሁ። ሚ ደግሞ የቤተሰብ ሶስተኛ። ሎሚ። ኪ ማለት የቤተሰብ ስንተኛ? ሶስተኛ። ሎ ደግሞ የቤተሰብ እዚህ ጋር የምታዩት ናት ማለት ነው። ሰባተኛ ድምጽ ኪሎ ይላል ማለት ነው። ሌሎች ማለት ደግሞ የቤተሰብ ስንተኛ ነች? አምስተኛ ድምጽ ናት። ከዛ ማንን ጻፉ ማለት ነው? ሰባተኛ ድምጿን ቺ ደግሞ የቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ሌሎች የሚል ቃል ይመሰርታል ማለት ሎተሪ ሎ ማለት የቤተሰብ ስንተኛ? ሰባተኛ። ተ ደግሞ የመጀመሪያ፣ ሬ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሎተሪ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁ የአማርኛ ፊደላትን የለም ቤተሰቦች ቃላት ምስረታ የሚል ነበር ይዤላችሁ የቀረብኩኝ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።